ሰላም ሰላም ውድ የኢትዮ 13 ቤተሰቦች እንደምን አላችሁ? ዛሬ ደግሞ ይዤላችሁ የመጣሁት ሶስቱ ዓለም አቀፍ የቤተ ክርስቲያን ጉባኤዎች የሚባሉትን ይዤላችሁ መጥቻለሁ። ስለነሱ አጫጭር ጥያቄዎች ይዣለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። አሁን ወደ እነዛ እንገባለን። ቀጥታ ወደ ጥያቄው ከመግባታችን በፊት ግን ሶስቱ ታላላቅ ዓለም አቀፍ ጉባኤ የሚባሉት የአንደኛ የኒቂያ ጉባኤ ነው በ325 ዓመተ ምህረት ነው። ይሄኛው ደግሞ ሁለተኛው ቆስጠንጢንያ ጉባኤ የሚባለው ነው በ381 ዓመተ ምህረት የተካሄደ ነው። ሶስተኛው የኤፌሶን ጉባኤ ነው በ431 ዓመተ ምህረት። እነኚህን ሶስቱን ታላላቅ ጉባኤዎች በሃይማኖት ዙሪያ ለሚነሱ ጥያቄዎች አባቶቻችን መልስ የሰጡበት እንትኖች ናቸው። በብዛት ያማኒ የሆኑ ወይንም ከሃይማኖት ትምህርት ወጣ ያለ ከመጽሐፍ ቅዱስ ትምህርት ወጣ ብሎ ሲገኝ አባቶቻችን የረቱበት ጉባኤያት ናቸው። ያው ስለነሱ ነው ጥያቄዎቹን የምናነሳው። እስኪ ምን ያህል እንደምትመልሱ ዝግጁ ለመሆን ሞክሩ። አሊያ ግን ለማወቅ መፈለግ መቻል አለብን። እኔ ይሄን ሳቀርብ ይበቃል በሚል ሳይሆን ግድ ያው መነሳት ማወቅ እንዳለብን ስላሰብኩኝ ነው ያነሳዋቸው። ቀጥታ ወደ ዛሬው ጥያቄ እናልፋለን። ሶስቱ ታላላቅ ዓለም አቀፍ ጉባኤ መካከል ያልሆነው የትኛው ነው? ያው አሁን አይተናቸዋል። ሀ ቆስጠንጢንያ ጉባኤ፣ ለ የኤፌሶን ጉባኤ፣ ሐመሩሃ የኒቂያ ጉባኤ፣ መ የኬልቄዶን ጉባኤ። ጥያቄ ቁጥር 2 የመጀመሪያው ዓለም አቀፍ ጉባኤ የተካሄደው በየት ነው? ሀ በቆስጠንጢንያ፣ ለ በኤፌሶን፣ ሐመሩሃ ኒቂያ፣ መ ኬልቄዶን። ጥያቄ ቁጥር 3 የኒቂያ ጉባኤ በ325 ዓመተ ምህረት የተጠራበት ዋና ምክንያት ምን ነበር? ሀ የሥላሴ አንድነትን ለመወሰን፣ ለ የአርዮስ ትምህርትን ለመኮነን፣ ሐመሩሃ የጴጥሮስ ስልጣንን ለመወሰን፣ መ አብይ ጾምን ለመወሰን። ጥያቄ ቁጥር 4 የኤፌሶን ጉባኤ በ431 ዓመተ ምህረት የተጠራበት ዋነኛ ምክንያት የየትኛው ሰው ትምህርት ነበር? ሀ የአርዮስ፣ ለ የመቅዶኒዮስ፣ ሐመሩሃ የዲዮስቆሮስ፣ መ የንስጥሮስ። ጥያቄ ቁጥር 5 በ451 ዓመተ ምህረት ጉባኤ ከለባት ወይንም የውሾች ጉባኤ በመባል የሚታወቀው ጉባኤ የትኛው ነው? ሀ የኒቂያ ጉባኤ፣ ለ የኬልቄዶን ጉባኤ፣ ሐመሩሃ የኤፌሶን ጉባኤ፣ መ የቁስጥንጥንያ ጉባኤ።
ጥያቄ ቁጥር 6 የኒቂያ ቁስጥንጥንያ የሃይማኖት ጸሎት በዋነኛነት የተጠናቀቀው በስንት ዓመተ ምህረት ነው? ያ ማለት ኒቂያ ላይ ተደርጎ ጉባኤው ካበቃ ከጸደቀ በኋላ በሁለተኛ ጊዜ ቁስጥንጥንያ ላይ ተደርጎ ነበር። ቁስጥንጥንያ ላይ ሲደረግ ኒቂያን አጽድቀው ስለሄዱ በስንት ዓመተ ምህረት ነው ይሄ የሆነው ነው? በ325 በ381 በ431 በ451 ዓመተ ምህረት። ጥያቄ ቁጥር 7 በኒቂያ ጉባኤ ላይ አርዮስን የክርስትና መሰረታዊ እምነትን በመከላከል የተዋጋው ታላቁ መምህር ማን ነበር? ሀ አትናቴዎስ፣ ለ ባስልዮስ፣ አመርሃ ጎርጎርዮስ ዘእንዝናዚ፣ መ መቅዶኒዎስ። ጥያቄ ቁጥር 8 የኒቂያ ጉባኤ ሰብሳቢ ማን ነበር? ሀ ሐዋርያው ጳውሎስ፣ ለ ቄሳር ቁስጥንጢኖስ፣ አመርሃ ጳጳስ እስክንድሮስ፣ መ አርዮስ። ጥያቄ ቁጥር 9 ወልድ ፍጡር በማለት የኑፋቄ ትምህርቱን በስፋት ያሰራጨውና በ318 ሊቃውንት ውግዘት የገጠመው ማን ነው? ሀ መቅዶኒዎስ፣ ለ ንስጥሮስ፣ አመርሃ ቴዎዶሶስ፣ መ አርዮስ። ጥያቄ ቁጥር 10 ሁለተኛው ዓለም አቀፍ ጉባኤ በየትኛው ከተማ ተካሄደ? ሀ ቁስጥንጥንያ አሁን ኢስታንቡል፣ ለ ኤፌሶን አሁን በቱርክ የምትገኝ፣ አመርሃ ኒቂያ አሁን በቱርክ የምትገኝ፣ መ ሐና አመርሃ። ለዛሬ ይዤላችሁ የመጣሁት እነኚህን ይመስላሉ። እስከዚያው ሰላም።